ሰላም ሰላም እንዴት ናችሁ? ይሄ የዴይት ቪዲዮአችን ነው። ዛሬ በእጅ ነው እየቀረጽኩ ያለሁት። ብቻ የዛሬ ውሏችንን ገረፍ ገረፍ ስናደርግ አብዛኛው ሰዓት እየተኛን ነው ያሳለፍነው። ትንሽ ራስ ምታቱ አስቸግሮኝ ዛሬ ቤት እየተኛው ነው ያሳለፍኩት። ከሰዓት አካባቢ ነው ለመውጣት የሞከርኩት። ጠዋት ትንሽ ሆነ ሳይድ ያው ያለኝን ኤክስፒሪየንስን ለማሳደግ ቡልድ ማድረገው ፕሮጀክት ነበረ። እሱን ትላንት ማታ ነው ሀሳቡ ጭንቅላቴ ላይ መጣና ኦኬ እቺን ቡልድ ማድረግ ግን እሱ ነገር በጣም እያስቸገረኝ ነው። አንዳንድ ፕሮጀክት አሁን ሶፍትዌር ላይ ያላችሁ ልጆች ታውቃላችሁ ብዬ አስባለሁ። የሆነ ፕሮጀክት ጀምርና ሪፖዬ በጣም አሁን ብዙ ሪፖ ነው ያለኝ ባይገርማችሁ። ግን የሆነ ደህና የሆነ ዲፕሎይ የተደረገ በባክ ኤንድ የሚሆን በፍሮንት ኤንድ የሚሆን ወይ ፉል ስታክ አፕ የሚሆን የሆነ ዲፕሎይ የተደረገ ሳይድ የሆነ ገንዘብ ያልወጣበት ዝም ብዬ ፕራክቲስ ለማድረግ ብዬ አልጨርሰውም። ከዛ ጀምርና መሀል ላይ ነው የማቆመው። በቃ ሀሳቡ ሲመጣ ጀምራለሁ እስከሆነ ድረስ እሄዳለሁ። ወይ አውተንቲኬሽን የሆነ ሞጁል ፓርቶችን ጨርስና ከዛ በኋላ አቆማለሁ። እና ማታ የሆነ ሀሳብ መጥቶ ነበረ ወዲያውኑ ሪፖ ከፈትኩ። ከዛ ሴትአፕ ምናምን ማስተካከል ምናምን ጀመርኩ። ከዛ እሱን ነበር ዛሬ አውተንቲኬሽኑን ፓርት የጨረስነው ጠዋት። ያው እያመመኝም ቢሆን ያው እንደምንም ብዬ ያው ዝም ብዬ ከምቀመጥ ብዬ ነው የሰራሁት። መተኛትም ደበረኝ። ትላንት ከሰዓት ተኝቼ ማታ ተኝቼ ቀን ደግሞ ተኝቼ ከዛም በየመሃሉ ቢያንስ 10 ላይን ኮድ እየጻፍኩ ነው ራሱ የጨረስኩት። እሱን አደረግን። ትንሽ ለማንበብ ሞከረን። ትንሽ ያው ራሳችንን ለማሳደግ አሁን እኔ ያሰብኩት የኔ ጆርኒ ላይ ስኪል ይሄ ባላንስ ማድረግ ነው ያሰብኩት። ለምሳሌ የሆነ ፓርት ላይ የሆነ ኮዲንግ ላይ አሁን ሙሉ አውቀ ይችኛውን ላይፏን ብጎድል ከሱ ይልቅ የሆነ ባላንስ ነው ያሰብኩት። እና ባለኝ ነገር በስፒሪቹዋልም ይሁን በቢዝነስ ፓርትም ይሁን በምን ፓርት ላይ ሁሉም እያደግኩ መሄድ ነው። ቀስ የሆነ ፕሮግሬስ እያሳየን በአንዴ ይቻላል። አንድ ስኪልን ይዘን ማደግ እና ከዛ የበለጠ ደግሞ አሁን እያስፈለገ ያለው ወደዛ ወደዚህ የሚል ነው። እና ያኛውን ፓርት እኔ አሁን ቀን ውስጥ በፊት አብዛኛውን ፓርት ከ10 ሰዓት በላይ ኮዲንግ ነበረ ማሳልፈው ግቢም እዚህም የሆነ ሰዓት ድረስ። ከዛም በኋላ አሁን የወሰንኩት ምን መሰለህ? ትንሽ ሰዓት የሆነ ሰዓት ቢያንስ 3 4 ስኪል ትንሽ ሰዓት ሰጥተን እየተማረን ደግሞ በአመት ውስጥ የሆነ ለውጥ እናይበታለን የሚለው ሀሳብ ማለት ነው። እና አሁን ትኩረት እያደረኩ ያለሁት መጽሐፍ ማንበብ ላይ ነው። እና ያን ያህል አንብቤ አላውቅም እኔ መጽሐፍ እና ለዚህ ደግሞ ያስፈልገናል ነው መጽሐፍ ማንበብ በጣም ነው ትኩረት አድርጌ እየሄድኩበት ያለሁት። ቢያንስ በቀን እስከ 2 ሰዓት ለማንበብ ነው እቅድ ይዤ የምሄደው። እና ደግሞ በሳምንት አንድ መጽሐፍ መጨረስ በሳምንት ባይሆንም በ10 ቀን ውስጥ አንድ መጽሐፍ መጨረስ ብዬ ነው ያዝኩት ያለሁት። እና ትንሽ መጽሐፍ ለማንበብ ሞከርን። ከሰዓት ወጣን። የሆነ ስራ አለ ተብሎ የሆነ የሚሸጥ ፒሲ ነበረ እና እሱን ለማሳየት ሄጄ ነበረ። እሱ አልተሳካም። ከዛ ምሽት አካባቢ ሰልፉ ደግሞ ዛሬ በጣም ይሄ የታክሲ ሰልፍ 1 ሰዓት ነው 1 ሰዓት ተኩል ነው የቆምኩት ታክሲ ሰልፍ። 2 ሰዓት ነው መጥቼ የገባሁት እዚህ። የዛሬ ውሏችን እንዲህ ነው። በሞላ ጎደል አሪፍም ጥሩም ነው። ጀስት ይሄ ነው። እና ያው ዋነኛ አላማችን ይታወቃል። እያንዳንዱ ውሏችን ያው ዶክመንት ማድረግ ነው እና ሚኒንግፉል የሆነ ነገር ማድረግ ነው። ጊዜ ላለማቃጠል ነው ስንል ቢያንስ አንድ ነገር መማር ቀን ውስጥ መጥፎም ይሁን ጥሩም ያው መጥፎም ጥሩም ያስተምረናል አይደል? በመጥፎም ጥሩ ነገርም መማር ነው ሀሳባችን። እና ደግሞ ማንኛውም ነገር ጠይቀን መማር ከማንኛውም ሰው እሱ ነው በየቀኑ ያው አንችልም ነው። ጭራሹን እኔ ደግሞ አልችልም ነው የሚለው። አንደኛ ቋንቋ አልችልም። ሁለተኛ ደግሞ ኖርማል ስኪል ይሄ ነው የሚባል የሆነ የተጨበጠ ስኪል የለኝ። እስራኤል ብቻ ይሄ የመማር ፍላጎት ብቻ ያለኝ ሰው ነኝ ብዬ ነው የተነሳሁት። እሱ ነው ደግሞ ያለኝም ነገር። እና ብቻ በየቀኑ ለመሻሻል እንሞክራለን ያለን ነገር ለማሻሻል። ቻጓን ጉድ ባይ። መልካም ምሽት። ነገ እንገናኝ።